ሰላም እንዴት ናችሁ? ዶክተር ፒፕስ እባላለሁ። ወደ ዩቲዩብ መጥቻለሁ። እስቲ ደግሞ ምን እንደምናደርግ እናያለን። ትሬደር ነኝ። 2 አመት ልምድ አለኝ። ኦልሞስት 2 አመት ሊሞላኝ ነው ትሬዲንግ ከጀመርኩ። ቢግነር ነኝ፣ ኢንተርሚዲየት እዛው አካባቢ ነኝ። በአብዛኛው ጎልድ ነው ትሬድ የማደርገው። ሌሎች ፔሮችም ፎሬክስ ፔሮችም እንደ ጂጄ ኢዩ ምናምን ትሬድ አደርጋለሁ። በአብዛኛው ግን ጎልድ ነው። እስቲ አሁን ወደ ዩቲዩብ መጥቻለሁ። ማርኬት ብሬክዳውን ሰራ፣ ትሬድ ሳረግ ምናምን እንዴት አክቲቪቲዎችን ትሬዲንግ ላይ ማሳልፈውን ጊዜ ሪከርድ ያደረኩ ለቅላችኋለሁ። ለእኔም እንደ ጆርኒ ይቀመጣል። ከሱ መማር የምትችሉ ሰዎችም ትምህርታችሁን ትወስዳላችሁ። በተቻለኝ መጠን የሚጠቅም ነገር ለመናገር ሞክራለሁ። ይጠቅማችኋል ብዬ አስባለሁ። ሌትስ ሲ እስቲ እንቀጥልና እንየው። ምን አስቤያለሁ መሰላችሁ? እንደ ቻሌንጅም ድጋሚም ደግሞ እስቲ ማርኬቱም የጎልድ ነገር ትንሽ እስኪረጋጋ ፈንድ ኔክስት ኒው መንዝ ሲጀምር ያለው ኮምፒቲሽን አለ አይደል? እሱን ኮምፒቲሽን አብረን ትሬድ ብናደርገውስ እንደ ቻሌንጅም ይሆናል። እስቲ እንየው። ለማታውቁ ሰዎችም እንደ ኤዱኬሽናል ቪዲዮ ይሆናል። እስቲ እሱን ሞክረው ብዬ አሰብኩ። ከዛ ዛሬ ፈን ኔክስት እንገባና ለኔክስት መንዝ ከ2 ቀን በኋላ ለሚጀምረው ዛሬ 29 ነው። ኦልሞስት ከ1-2 ቀን በኋላ ለሚጀምረው ኮምፒቲሽን ኢንሮል እናደርጋለን። ሌላ ደግሞ ዛሬ እሁድ ነው ይህ ቪዲዮ ሲቀረጽ እና ለኔክስት ዊክ ማርኬት ብሬክዳውን እንሰራለን ጎል ላይ አብረን። ሌትስ ጎ። እስቲ ተከታተሉ። እንደዚህ አይነት ኮንቴንት የሚመቻችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። ኢንተርፌሳቸው ይህን ይመስላል። የፈንድ ኔክስት እኔ ሎጊን አድርጌ ያለው። ሎጊን ያላረጋችሁ ሰዎች ወይ ደግሞ አካውንት የላችሁ ሳይን አፕ አድርጉ እና ኮምፒቲሽናቸው የቱ ጋር ነው? ይኸው እዚህ ጋር ኮምፒቲሽን የሚል አለ። ኮምፒቲሽን ሊስት ይላል። አፕካሚንግ አለ፣ ኢንፕሮግረስ አለ። ኦልሞስት የዚህ ወሩ ኢንፕሮግረስ ላይ ነው የሚሆነው። ኢንፕሮግረስ የጁን አለ፣ 1 ቀን የቀረው። እኛ አፕካሚንግ ነው የኔክስት መንዝ ስለሆነ ለመዝገብ የምፈልገው አፕካሚንግ እንለዋለን። አፕካሚንግ ጁላይ ነው። ጁላይ ከ1 ቀን ከ14 ሰዓት በኋላ ነው የሚጀምረው። ስለዚህ ለሱ ኢንሮል እናደርጋለን። ሎድ እያደረገ ዩ ሃቭ ኢንሮል ሰክሰስፉል ይላል። ፕሮፋይል እና ዲቴይል የሚል አለ። ሌትስ ሲ ፕሮፋይል። ዚስ አር ማይ አካውንት ዲቴይልስ። ስለዚህ እዚህ ጋር የ100,000 አካውንት ነው የሰጡን። ዴል ድሮን ዳውናችን $5,000 ነው። ኦልሞስት 5% መሰለኝ። ማክሲመም ድሮ ዳውናችን ደግሞ 10K ነው፣ 10% ማለት ነው። ስለዚህ ሌላ ምን አለ? ትሬዲንግ ዴይስ ሚኒመም 5 ቀን ነው። ያው ለወሩ ነው ትሬድ የምናደርገው ኮምፒቲሽን ስለሆነ ወሩ ሲያልቅ ነው የሚያልቀው። ሌላ የለም። እስቲ እዚህ ጋር ትሬድ አናሊቲክስ፣ ሊደር ቦርድ፣ ሩልስ የሚላል። ሩልስ ነው። እሺ ዴይሊ ድሮናሮችን 5% ነው which is good። ማክሲመም ደግሞ ድሮናሮችን 10%። ኒውስ ትሬዲንግ is allowed። overnight and over weekend holding is permitted። ኦኬ ASR not allowed። ኦኬ እቺ ናት። ማክሲመም ሎት ሳይዝ 3 per indices in commodities and metals። ማክሲመም መጠቀም የምንችለው ሎት ሳይዝ ለኮሞዲቲዎች which means ለጎልድ ማለት ነው 3 ነው። only one account። እሺ ይሄ ሽልማቱ ነው። ይሄን አንስተናል። ሎት ሳይዝ ለፎሬክስ ፔር ደግሞ የምንጠቀም የምንችለው ሎት ሳይዝ 5 ነው። ፓርቲሲፓንትስ ካልሆን የማክሲመሙ 5 ፖዚሽንስ አት ኤ ታይም። ስለዚህ እስከ 5 ፖዚሽን አት ኤ ታይም መያዝ እንችላለን። ስለዚህ እነዚህ ሩሎች ኮንሲደር አድርገን ኮምፒቲሽኑን ምን ጀምር ይሆናል። እስቲ ሌላ ምን ማየት እንችላለን? ከዚህ ሊደር ቦርድ ምናምን ያው ገና ነው የሚሆነው። እስቲ ፕራይስ ፑሉን ለማየት እንሞክር። ይሄ ነው ኢንሮል ያደረግንበት ኮምፒቲሽን። እስቲ ዲቴይል ፕራይስ ፑል ይላል።
አንደኛ ለወጣ 5000 ኢን ካሽ ዶላር ኢን ካሽ ሴትለር ላይት 100k አካውንት $2000 100k ከአራተኛ ጀምሮ እስከ 10ኛ ደግሞ 50k ከ11 እስከ 20 25k እስከ 50 10k እስከ 100 5k ስለዚህ እስከ 100 ሽልማት አለው ማለት ነው። we are going to see what we can do ሁሉ ነገር ሪከርድድ ነው የሚሆነው። እናንተም ትማሩበታላችሁ፣ እኔም ምን ጋር እንዳለው አይበታለሁ። ጆርኒም ይሆናል፣ ልምድም ይሆናል። በነገራችን ላይ ለጀማሪ ትሬደሮች ወይም ደግሞ ሌላ አካውንት ምናምን ገዝታችሁ ምናምን ገንዘብ ከምታጠፉ እንደዚህ አይነት ቦታዎች ላይ ፕራክቲስ ብታደርጉ በጣም ጥሩ ነው። ለሳይኮሎጂያችሁም በጣም ጥሩ ይመስለኛል። አይ ቲንክ ሰኞ መጀመር አንችልም፣ ስለዚህ ቱስዴይ እንጀምራለን ማለት ነው። ቱስዴይ ይመስለኛል ዋንስቲ ሌትስ ሲ ያው ካላንደር ዋን የሚሆነው ቱስዴይ ነው፣ ነገ 30 ነው። ስለዚህ ማክሰኞ እንጀምራለን ማለት ነው። ጨርሰናል። ስለዚህ እናንተም ይሄን ኮምፒቲሽን መሳተፍ የምትፈልጉ ይሄ ቪዲዮ ፕሮባብሊ እሁድ ማታ ሊለቀቅ ይችላል። ከተለቀቀ ሰኞ እለት ኢንሮል አድርጋችሁ ከኔ ጋር አብራችሁ ትሬድ ማድረግ ትችላላችሁ። ጨርሰናል። የፈን ኔክስት ኮምፒቲሽን ኢንሮል ማድረግ ህጎቹን አይተናል። ስለዚህ ለዚህ የሚሆን ትሬዲንግ ፕላን አውጥተን ማክሰኞ ወደ ትሬዲንጋችን እንገባለን። እስቲ ቀጣይ ደግሞ ማርኬት ብሬክዳውን ጎል ላይ እንሰራለን። this is our weekly chart። እስቲ ከዚህ እንጀምር። ዊክሊ ላይ ምንድነው የምናየው ነገር? ሶ ፋር ቡሊሽ ነበረ። ከዚህ ጀምረን እንደምናየው ቡሊሽ ነበረ። ትንሽ ሪትሬስ አረገ፣ መልሶ ቡሊሽ ሆነ። እነዚህ የቅርብ ሳምንታት ላይ የነበሩ ቡሊሾች ናቸው። ፎር ዘ ላስት 2 ዊክስ ግን ቤሪሽ ነበረ። እቺኛዋ ሳምንት ማለት ኦልሞስት ተኩስ አቁም ከተስማሙ በኋላ ያለው ሳምንት ናት። እስራኤልና ኢራን እና ዳምፕ ያረገ ነው። እስካሁን ስኬት እንደሚሄድ ምናምን እስቲ አናቅም። ሌት ሲ ብዙ ሰው ከዚች አካባቢ ምናምን ኦል ታይም ሃይን ይሰብራል ብሎ እየጠበቀ ነበር። እኔም እየጠበቅኩ ነበር፣ ግን ደግሞ እንደዛ አልሆነም። ጎልድ ሪትሬስ ማድረግ ጀምሯል። እስቲ ሌት ሲ ወደ ዴይሊ እንውረድና ዴይሊ ላይ የምናያቸው ነገሮች በቃ ሌትስ ቴክ እስከዚህ ያሉትን ሀዮችን ውሰድና የመጨረሻው ያለን ዲሊንግ ሬንጅ ይሄ ነው። ከዚህ እስከዚህ ያለው ነው። this is all time high እና ይሄ ደግሞ ስትሮንግ ሎዋችን ነው። ይሰበራል ብለን አናስብም። ኦልሞስት ከአፕሪል 2025 ጀምሮ እነዚህ ሙቮች ነው ያሉት። ያው ኤፕሪል 2025 ነው የጀመረው። የሄደ ነበር፣ ቡሊሽ ነበር። ከዚህ ሀይ በኋላ ሪትሬስመንት ላይ ነበር። ሪትሬስ አድርጎ እችኛዋን ፌር ቫሉ ጋፕ ፊል አድርጎ ነው የተመለሰው። እዚች ጋር የምናገኛትን ፌር ቫሉ ጋፕ እዚህ ጋር የምናያትን ፌር ቫሉ ጋፕ ነው ፊል አድርጎ የተመለሰው። ቺን ፌር ቫሉ ጋፕ እንላታለን። ቺን ፌር ቫሉ ጋፕ ፊል ካረገ በኋላ ከዛ በኋላ የነበረው አፕ ትሬንድ ነበር። ይሄኛው እዚች ጋር የምትገኘውን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ስዊፕ አድርጎ ነው እየወጣ የነበረው። ኢንተርናል ሬንጅ ኦፍ ሊኩዊዲቲ ስዊፕ ካረገ በኋላ እዚህ ጋር የምናገኘውን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ወስዷል። ሶ ዘ ማርኬት እዚህ ጋር የሆነ ማርኬት ስትራክቸር ሺፍት ሰጥቶናል። ሪቨርሳሉ እንደጨረሰ ነግሮናል። ከዛ ወረድ ብለን ስንመለከት እዚህ ጋር ያለው ሙቭ ነው፣ ጸዳ ያለ ትሬንድ ነው የሚታየን። እዚህ ጋር ሃየር ሃይ ሃየር ሎ ሃየር ሃይ ሎወር ሎ ሃየር ሃይ እየሰራልን ሄደው። ስለዚህ ያው ብሬክ ኦፍ ስትራክቸሮች አሉት። ብሬክ ኦፍ ስትራክቸር እየሰራን ሄደው። ብሬክ ኦፍ ስትራክቸሮችን እየሰራልን ሄደው። ዊ ዊሽ ጎልድ ይሄን ትሬንድ ጠብቆ ከዚህ ሌቭል ላይ ምናምን ወደ ኦል ታይም ሃይ ቢሄድ ጸዴ ነበር። ግን ደግሞ ያው ኤክስፔክትድ ነው። እሱ
እሱን ትሬድ ማድረግ እንችል ነበር። ግን አሁን ይሄንን እንትን ብሬክ አድርጎታል። እዚህ ጋር የነበረው ስትሮንግ ሎ ብሬክ ተደርጓል። እዚህ ጋር ስትሮንግ ሎ ነበር፣ ይሄኛው ስትሮንግ ሎ ኦልሬዲ ብሬክ ተደርጓል። ስለዚህ ኦልሞስት ይሄን ልክ እንደ ማርኬት ስትራክቸር ሺፍት ልናየው እንችላለን፣ ወይ ኮች ልናየው እንችላለን። እዚሁ ዴይሊ ላይ ሳንወርድ የሚታዩን ነገር እዚሁ ዴይሊ ላይ የሚታዩን ነገር ጨርሰን እንወርዳለን ብዬ እቺ እንደ ቼንጅ ኦፍ ካራክተር ልናያት እንችላለን። ግን አስቢ ነው እዚህ ጋር ያለው ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ቴክ ተደርጓል። ሁልጊዜ እንደምናውቀው ደግሞ ማርኬት ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ከወሰደ በኋላ ለኢንተርናል ሬንጅ ኦፍ ሊኩዊዲቲዎች ደግሞ ይመለሳል። ስለዚህ አሁን የምናውቀው ነገር ያለን የምንጠቀመው አሁን ማርኬት ዲል እያደረገበት ያለው ሬንጅ ይሄኛው ሬንጅ ነው። ሌትስ ቴክ አወር ፊብ ከዚህኛው ሎ ተነስቶ እዚህ ሀይ ድረስ ያለውን ዲል እያደረገ ያለ የሚገኝበት ኦልሞስት ዲስካውንት ዞን ላይ ገብቷል። ፕሮባብሊ ወደ ዲፕ ሆነ ዲስካውንት ዞን ወይም ደግሞ ወደ ጎልደን ዞን ወደምትባለው እዚች ድረስ የመምጣት ፖቴንሻል ሊኖረው ይችላል። ዊል ሲ ምን እንደሚፈጠር ያው ሲደርስ ነው የምናውቀው። አሁን የምንገምተው ነገር የለም። ስለዚህ ብቻ አሁን የምናውቀው ነገር ዚስ ኢዝ አወር ዴይሊንግ ሬንጅ፣ ይሄን ዴይሊንግ ሬንጅ ነው ማርኬት ኤክስፔክት የሚያደርገው ማለት ነው። ስለዚህ ዊ ሆፕፉሊ ከዴይሊ እንደምንረዳው እዚች ጋር የዚህኛው ዴይሊንግ ሬንጅ ኢንተርናል ሬንጅ ኦፍ ሊኩዊዲቲ ያለችን ማርኬት ዲድ ናት ቴክ ኢት እስካሁን አልወሰዳትም። ኢንተርናል ሬንጅ ኦፍ ሊኩዊዲቲ እንላታለን። ፖቴንሻሊ እቺን ወስዷት እዚህ ጋር ካሉት ፒኦዎች ውስጥ አንዱ ጋር ሪያክት አድርጎ ቱ ኦል ታይም ሀይ ኤክስፔክት ልናደርግ እንችላለን። አንዱ ኤክስፔክቴሽናችን ነው። ሞስት ፕሮባብሊ እንደዛ ነው የሚሆነው። አይ ዶንት ቲንክ ጎልድ ከዚህ በኋላ ይሄኛውን ሎ ብሬክ አድርጎ ምናምን ከዚህ የተሻሉ ሎዎች ምናምን የሚሄድ አይመስለኝም። ለዛ እዚህ ጋር ካሉ ፒያዎች አንዱ ጋር ይሄዳል። አንዱ ጋር ሪያክት አድርጎ ወደ ላይ እንደሚሄድ ነው ኤክስፔክት ማድረገው። ናት ዚስ ዊክ በዚህ ሳምንት ምናምን ላይሆን ይችላል። ይሄ ሎንግ ተርም ነው። እስቲ ሌትስ እንውረድና ሌትስ ሲ ዘ ማርኬት 4 ሃወር ላይ እንውረድ። 4 ሃወር 4 ሃወር ላይ ስንወርድ መጀመሪያ በዚህ በኩል ያሉ 4 ሃወር ላይ የሚታዩ ፒኦዎች ካሉ እንያዛቸው። እዚህ ጋር እዚህ ጋር አንድ ኦርደር ብሎክ አለች፣ ሚቲጌት ያልተደረገች ኦርደር ብሎክ ትታይናለች። እቺኛው ኦርደር ብሎክ እነዚህ ሁለት ዳውን ክሎዝ ኮንሴኩቲቭ ካንድሎች እንደ ኦርደር ብሎክ ሊጠቀማቸው ይችላል ማርኬት። ሁለተኛ እዚህ ጋር የሚታይ ፒኦአይ የለም። ሚቲጌት ያልተደረገች ኦርደር ብሎክ ግን አለች፣ እሷን እንይዛታለን። እንደ ታርጌት የምታገለግለን ትችላለች። ማርኬት ወደዚህ ከፍ ብሎ ከዚህም ሴል የምንለው ከሆነ እንደ ታርጌት ልታገለግለን ትችላለች። መጥቶም ቆንጆ ማርኬት ስትራክቸር ሺፍት የሚሰጠን ከሆነ ወደ ኦል ታይም ሃይ ታርጌት ልናደርግባት እንችላለን። ጀስት አሁን የምናደርገው ነገር ቤዚክ ወይም ደግሞ ኪ ሌቭል የምንላቸውን ነገር ቦታዎች ቦታ አድርገን መጠበቅ ነው ማርኬቱ። ስዋፕ ትሬንድ እዚህ ጋር ብሬክ ተደርጓል። ስዋፕ ትሬንድ ብሬክ ሲደረግ የነበሩ ፕራይስ አክሽኖች እናያለን። ያው ፕራይስ ጸዳ ያለ ዳውን ትሬንድ የሰጠን ነበር። ያው ሎወር ሎ ከዛ ሃየር ሃይ ሎወር ሎ የፈጠረ እየመጣ ነበር። ስለዚህ እዚህ ጋር ምንድነው የምናየው? ሚቲጌት ያልተደረገ ኦርደር ብሎክ ይታየናል።
ማርኬት ያው ኦርደር ብሎክን እንደምናውቀው እንደምንጠቀመው እዚህ ድረስ መጥቶ ስትራክቸር ሺፍት ከሰጠን ወደ ታች ታርጌት እናደርግበታለን። ኢፍ ደግሞ ይህን ኦርደር ብሎክ ብሬክ አድርጎት መሄድ ከሆነ እንደ ብሬከር ብሎክ ተጠቅመን ወደ ላይ ለቡሊሽ ወይ ደግሞ ለባይንትሪ ይሰጠናል ማለት ነው። እዚች ጋርም አንድ ኦርደር ብሎክ አለች። ማርኬት ስትራክቸር ሺፍት አይተንም እቺን ብሬከር ብሎክ ማለት እንችላለን። ግን ያው አስፈላጊ አይደለም። በቃ እዚች ጋር ያለች ኦርደር ብሎክ ስላለች በቂ። ፎር ሀወር ላይ እቺን ብቻዋን ዲሊንግ ሬንጅ ማለት ስለማንችል ነው። እዚች ጋር ኢንተርናል ሬንጅ ኦፍ ዲሊንግ ሬንጅ ኮንሴፕቱን ላስረዳችሁ። ዲሊንግ ሬንጅ ማለት እንደዚህ ያደረገ ቡሊሽ ማርኬት ላይ ዲሊንግ ሬንጅን ለመረዳት እንሞክር። ይሄ ከሆነ ዲሊንግ ሬንጅ ማለት እዚች ጋር ያለውን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አድርጎ እዚች ጋር ያለውን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አድርጎ ወደ ከዛ ቀጥሎ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ቴክ የሚያደርግልን ከሆነ እዚህ ጋር ብሬክ ኦፍ ስትራክቸር የሚሰጠን ከሆነ እቺን እንደ ዲሊንግ ሬንጅ መውሰድ እንችላለን ማለት ነው። እቺ ከዚች እስከዚች ያለችዋ እንደ ዲሊንግ ሬንጅ መውሰድ እንችላለን። አሁን ይሄኛው ፎር ሀወር ላይ እንደምናየው ምንም አይነት እቺኛዋ እንደ ኢንተርናል ሬንጅ ኦፍ ሊኩዊዲቲ አንወስዳትም። ምክንያቱም ሌላ ሎወር ሎ ብትፈጥር ኖሮ እቺ ኢንተርናል ሬንጅ ኦፍ ሊኩዊዲቲ እንላት ነበር፣ ግን ስላልፈጠረች አንላትም። ስለዚህ ፎር ሀወር ላይ ሎወር ታይም ፍሬም ላይ ሊሆን ይችላል። እዚህ ጋር ያሉ ኢንተርናል ሬንጅ ኦፍ ሊኩዊዲቲዎችን ወስዶ ሊሆን ይችላል፣ ግን ፎር ሀወር ላይ እንደምናየው አልወሰደም። ስለዚህ አሁን ይሄ ማርኬት ቡሊሽ ነው የምንለው ይሄኛው ዲሊንግ ሬንጅ ብሬክ ሲደረግ ነው። ይሄኛውን ነው ኤክስፔክት የምናደርገው። ፎር ሀወር ላይ እንደምናየው ይሄኛው ብሬክ እስኪደረግ ድረስ ቡሊሽ ማርኬት የለም ብለን እዚህ ጋር ቼንጅ ኦፍ ካራክተር እዚህ ጋር ነው የምናየው ዲሊንግ ሬንጅ ብሬክ ሲደረግ ማለት ነው። ይሄን ዲሊንግ ሬንጅ ያልንበት ምክንያት እዚህ ጋር ያሉትን እዚህ ጋር ያሉትን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አድርጎ ነው እየወረደ ያለው። ይሄን ከዛ ኤክስተርናሉን ቴክ ስላደረገው ከዚህ እስከዚህ ያለችው አንድ ዲሊንግ ሬንጅ ናት ማለት እንችላለን ማለት ነው። እቺ ኦርደር ብሎክ እዚህ ድረስ መባል ትችላለች። ኮንሴኩቲቭ ዋይት ካንድሎች ኮንሴኩቲቮቹንም መውሰድ እንችላለን። ስቲል ሚቲጌት እንዳልተደረገች አይተናል። ማርኬት ባለፈው ሳምንት የተዘጋው እቺን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አድርጎ ነው ማለት ነው። እቺን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ ካደረገ በኋላ ነው የተዘጋው። እቺኛዋ ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ ካደረገ በኋላ ነው የተዘጋው። ናው ቀጣይ ምንድነው? እስቲ ፎር ሀወር ላይ ዝም ብለን ኤክስፔክት የምናደርገው ነገር ፖቴንሻሊ ማርኬት ወይዚህ ሞስት ፕሮባብሊ እዚህ ሌቭል ላይ መጥቶ ዳምፕ ያደርግልናል ብለን ኤክስፔክት እናደርጋለን ፎር ኔክስት ዊክ ማለት ነው። ይሄ ሎንግ ተርም ነው። ይሄኛው እዚህ ጋር የምናየው ፕሮባብሊ እዚች ጋር ማርኬት ስትራክቸር ሺፍት የሚሰጠን ከሆነ እዚህ ጋር ይሄን ታርጌት ልናደርግ እንችላለን። ይሄኛው ራሱ ሴትአፕ ደግሞ እዚህ ጋር ሊመጣልን ይችላል። ስለዚህ ከሁለት አንዱ ኤክስፔክት እናደርጋለን ማለት ነው። ኔክስት ዊክ ጎልድ ላይ ወርደን ወደ ሎወር ታይም ፍሬሞች እናያለን። ግን መጀመሪያ ሃየር ታይም ፍሬም ላይ ያሉትን ነገሮች ከጨረስን በኋላ ወደ ሎወር ታይም ፍሬም እንወርድ። ስለዚህ ሃየር ታይም ፍሬም ላይ የላችሁ ምን አየን መሰላችሁ? ሶፋር ያየነው ቡሊሽ ነበረ። ከዴይሊ ጋር አድርግላችሁና ቡሊሽ ነው። ስቲል ማርኬቱ ቤሪሽ አልሆነም። ኦቨርኦል ዴይሊ ላይ ቤሪሽ አልሆነም፣ ቡሊሽ ነው፣ ወደ ላይ እየሄደ ነው። ግን ደግሞ እዚህ ጋር የነበረው አለ ሾርት ተርም ሪቨርሳል አለ። ከዛ ይሄኛው ሪቨርሳል ቼንጅ ኦፍ ካራክተር ወይም ደግሞ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ቴክ ካረገ በኋላ አሁን የዚህኛው ቡል ሪቨርሳል ላይ ነን። ስለዚህ ይሄኛው ሪቨርሳል እዚህ ድረስ ሊወርድ ይችላል ሞስት ፕሮባብሊ፣ ከዚህም በታች ሊወርድ ይችላል። እዚህ ሌቭል ላይ ግን ወደ ላይ ነው ኤክስፔክት የምናደርገው ባለው ነገር። ወደ ታች ወይ ደግሞ ወደ ታች መውረድ ጀምሯል ምንለው
ፕሮባብሊ ይሄን ብሬክ የሚያደርገው ከሆነ ሞስት ሰርቴንሊ ደግሞ ይሄን ብሬክ የሚያደርገው ከሆነ ነው ማርኬት ወደታች መውረድ ጀምሯል የምንለው ኦቨርኦል ዴይሊ ላይ ማለት ነው። ወርደን ስናየው ግን አሁን ላይ ያለንበት ማርኬት ቤሪሽ ነው። ኦቨርኦል ላይ ይሄን አይተናል። ይሄን ኦርደር ብሎክ እዚህ ጋር ያሉትን ኦርደር ብሎኮች አይተናል። እዚች ጋር ያገኘናትን ኦርደር ብሎክ አይተናል። እዚህ ማርኬት እነዚህ ኔክስት ዊክ እነዚህን ኦርደር ብሎኮች ወይ ወደ ላይ ወጥቶ ወደታች ይወርዳል ወይ ወደታች ሄዶ ወደ ላይ ብቻ እነዚህን ኦርደር ብሎኮች ታርጌት እናደርጋለን ወይ ደግሞ ኢንትሪ ይሆናል ማለት ነው። እሺ ሌትስ ፕሮሲድ እንራይት። አሁን በቃ እዚች ጋር ያለችው ማርኬት እዚች ጋር ያለችው ማርኬት ብቻ ነው የምትመለከተን ከሆነ በኋላ እዚች ጋር ያለችው እነዚህ እናጥፋቸው ቻርታችን እንዳይረብሹት ይሄንን እናጥፋው። ወደ ዋን አወር ነው ከዛ ወርደው ዋን አወር ላይ መጣና መጀመሪያ ያዩዋቸውን ፒኦዎች ምናምን በደንብ ለማየት ሞክራለሁ ማለት ነው። ይሄ ነው ቅድም ያየነው እዚህ ጋር እነዚህ ያልናት። ስለዚህ አሁን ይሄን ኦርደር ብሎክ በጣም ቆንጆ ኦርደር ብሎክ አገኘን ማለት ነው። እዚች ጋር ማድረግ እንችላለን። አያችሁታ ወደ ሎወር ታይም ፍሬም ስንሄድ በጣም ሴንስ እየሰጠ ይመጣል። ጂም እዚህ ጋር መሆን ትችላለች። እዚህ ጋር እናደርጋት እንችላለን። ብዙ ዲፍረንስ የለውም። ብለን እዚህ ጋር እናደርጋት ሞር ሰርቴን እንዲሁ። ስለዚህ እነዚህ ኦርደር ብሎኮች አሉ። ይሄ ሊኩዊዲቲውን ቴክ ያደረገው ካንድል ነው። 4 አወር ላይ ያየ ነው። እዚህ ዊል ሲ ዋት ጎይንግ ቱ ዱ ማርኬት ማለት ነው። በቃ መጠበቅ ነው። ብዙ ማየት ያለብን ነገሮች ሞስት ፕሮባብሊ ይሄን ሊኩዊዲቲ ሳይወስድ እዚህ አካባቢ ልናገኘው እንችላለን። ማርኬቱ ይሄን ሊኩዊዲቲ ሳይወስድ እዚህ አካባቢ የማገኘው ከሆነ በጣም ቆንጆ ኤንትሪ ነው የሚሆነው። እነዚህ ይሄን ሊኩዊዲቲ እና ይሄን ኦርደር ብሎክ ታርጌት አድርጌ ሴል ለዋለሁ ማለት ነው። ፖቴንሻሊ ደግሞ ይሄን ሊኩዊዲቲ ወስዶ እዚህ ደርሶ ልናገኘው እንችላለን። ሞስት ፕሮባብሊ ግን ማርኬት ቀደም ምን አልኳችሁ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ከወሰደ በኋላ ወደ ኢንተርናል ሬንጅ ኦፍ ሊኩዊዲቲዎች ይመለሳል። ስለዚህ አሁን ለዚህ ወርታች ላለው እቺን እንደ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ከወሰደ በኋላ እነዚህን ደግሞ እንደ ኢንተርናል ታርጌት ያደርጋል ማለት ነው። እንደ እነዚህኞቹ ሀዮች አሉ አይደል? እንደ ኢንተርናል ሬንጅ ኦፍ ሊኩዊዲቲ ታርጌት ይደረጋል። እነዚህ ኢንተርናል ሬንጅ ኦፍ ሊኩዊዲቲዎች ወስዶ በራሳች ሊወጣ ይችላል። ዊል ሲ እንዴት ፕሌይ አውት እንደሚያደርግ ጠብቀን ነው የምናየው እንጂ አሁን የምንወስነው ነገር የለም። ያው ይሄ ዊክሊ ማርኬት ብሬክዳውን ስለሆነ ከዚህ በላይ ማውረድ ብዙ አስፈላጊ አይደለም። ነገ ደግሞ ስንመለስ ልክ ሰኞ ሲሆን ማርኬቱ ሲከፈት እንጠብቅና 15 ሚኒት ላይ 5 ሚኒት ላይ እየወረደ ኢንትሪዎችን ፖሲብል ትሬድ ሴትአፖችን እንፈልጋለን ማለት ነው። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ዶክተር ፒፕስ ነበርኩ። ኮንቴንቱ ከተመቻችሁ ሰብስክራይብ፣ ሼር፣ ላይክ አድርጉ። ፕሮባብሊ አልጠፋም ብዬ አስባለሁ፣ እመጣለሁ። ስለዚህ ኔክስት ዊክ ምንድነው የምናደርገው? እዚህ ጋር ያየነውን ማርኬት ብሬክዳውን ተከትለን ቤዝድ ኦን ዚስ ፈንዲንግ ፒፕሳችንን ፈንዲንግ ኔክስት ኮምፒቲሽናችንን ኮምፒት እናደርጋለን ማለት ነው። ኔክስት ዊክ ነገ ስመለስ ለፈንዲንግ ኔክስቱ የሚሆን ትሬዲንግ ፕላን እና ደግሞ ማርኬቱም ኤንትሪ ከሰጠን ትሬድ አድርገን መልሰን እንገናኛለን። ታንክ ዩ ፎር ዩር አቴንሽን። እዚህ ድረስ ከኔ ጋር ስለነበራችሁ ትምህርት ወስዳላችሁ ብዬ ተስፋ አደርጋለሁ። ፒስ አውት።